እሺ እንቀጥላለን። ይሄን የ10 ደቂቃ ቪዲዮ በመዝሙር 46 ላይ ያለውን መልእክት እናሰማችኋለን። ተረጋግታችሁ እንድትከታተሉን እኔና ሶሊ በጌታ ፍቅር ጋብዘናችኋል። ይሄ መዝሙር 46 የቆሬ ልጆች መዝሙር ለመዘምራን አለቃ ስለ ሚስጥር ወይም ስለ እግዚአብሔር ሚስጥር የተነገረ የቆሬ ልጆች መልእክት ነው። ይህ መዝሙር በዋነኛነት የሚናገረው አተኩሮ በእግዚአብሔር እንድንታመን ነው። በማን? በእግዚአብሔር እንድንታመን ነው። በእግዚአብሔር እንድንታመን ያስፈልጋል። ምናልባት ዛሬ በአስቸጋሪ ሁኔታ ውስጥ ነኝ፣ በከባድ ሁኔታ ውስጥ ነኝ፣ በህይወት ውስብስብ ውስጥ ነኝ የማልፍበት መንገድ ለምትሉ ሰዎች ይሄን መልእክት ልብ ብላችሁ እንድትሰሙንና በእግዚአብሔር ኃይል ካላችሁበት ነገር ለመውጣት እምነት እንድታገኙ እንድትሰሙ እናበረታታለን። በእግዚአብሔር በምን ከተባለ በኃይሉ፣ ለምን ከተባለ እግዚአብሔር ኃያል ስለሆነ። ለምንድን ነው የምንታመነው? ለምንድን ነው እግዚአብሔርን የምንታመነው ካላችሁ እግዚአብሔር ኃያል ስለሆነ። ሌላው በዚህ ክፍል ላይ እግዚአብሔርን እንድንታመነው ከሚያስፈልገው ነገር አንዱ በመግቦት ወይንም ደግሞ ፕሮቫይደር በመሆኑ እግዚአብሔር የፍጥረት ሁሉ መጋቢ ነው። ነገ ምን ሆናለው፣ እንዴት ኖራለው፣ በምን ውስጥ ነው ማልፈው ለምትሉ በስጋት እና በጭንቀት ላላችሁ ሰዎች ከዚሁ መዝሙር 46 ላይ ነው እየተመለከትን ያለነው። እግዚአብሔር የፍጥረት ሁሉ መጋቢ ነው፣ ፕሮቫይደር ነው። እግዚአብሔር የፍጥረት ሁሉ መጋቢ ነው። ስለዚህ እግዚአብሔር የፍጥረት ሁሉ መጋቢ ስለሆነ በእግዚአብሔር ጸጋ ወይንም ደግሞ እግዚአብሔር ባለጸጋ ነው። ባለጠጋ ነው ማለት በሁሉ ነገር የተሟላ አምላክ ነው። ምንም የማይጎለው ነው። ባለጸጋ አምላክ ስለሆነ እሱ ላይ እንድንደገፍ እንድንታመነው ያስፈልጋል ማለት ነው። የዛን ጊዜ እግዚአብሔር እኛ በእግዚአብሔር ጸጋ ውስጥ ወይንም እግዚአብሔር ባለጸጋ ነው ብለን ሁለንተናችንን በሱ ላይ ስንጥል እግዚአብሔር ይደግፈናል ማለት ነው። አቅም ይሰጠናል ማለት ነው። ያበረታናል። ስለዚህ ከዛ በኋላ በመገኘቱ ይባርከናል ማለት ነው። በመገኘቱ ይባርከናል፣ በመገኘቱ ያበረታናል ማለት ነው። ስለዚህ ይሄን መልእክት ስትሰሙ በዚህ ሁኔታ ውስጥ በብዙ ውስብስብ ነገር ውስጥ ላላችሁ ሰዎች የእግዚአብሔር ድጋፍና የእግዚአብሔር አብሮነት የህይወታችሁን የመንገድ አቅጣጫ፣ ታሪካችሁን፣ ነገራችሁን ሊለውጥ እንደሚችል በማመን በተስፋ እንድትከታተሉ እንፈልጋለን። ባስከፊ ጊዜ፣ ባስቸጋሪ ጊዜ እግዚአብሔር የሚያደርገው ነገር አንዱ አብሮነቱን ወይንም ደግሞ መገኘቱን ከኛ ጋር ያደርግና ያበረታናል። ስለኛ በሚደረገው ነገር ክብርን እንድንሰጠው ያደርጋል ማለት ነው። ታሪካችንን ለውጦ ህይወታችንን ለውጦ በየትኛው ጊዜ ካላችሁ ወገኖች ሆይ በተደላደለ ጊዜ፣ በአማረ ጊዜ፣ ነገር በተሳካ ጊዜ፣ አንቱ በተባለን ጊዜ ሳይሆን በአስቸጋሪና በከባድ ሁኔታ ውስጥ ስለኛ እግዚአብሔር ጣልቃ በመግባት ነገሮቻችንን ይለውጣል ማለት ነው። በሁለተኛ ሳሙኤል ምዕራፍ 8 ላይ ዳዊት እነዚህን መዝሙሮች የእምነት አባቶች ሲናገሩ በብዙ ያለፉበት መንገድ ስለሆነ ሁለተኛ ሳሙኤል ምዕራፍ 8 ከ1 እስከ 18 ሄዳችሁ ብትመለከቱ ዳዊት ከብዙ ውጊያዎች ከብዙ ጠላቶች እግዚአብሔር እንዴት እንዳሳረፈው፣ እንዴት እንዳሸነፈለት ፍልስጤማውያንን፣ ገባዖንን፣ ሞዓብን እነዚህን ሁሉ እግዚአብሔር እንዴት እንደመታለት እንመለከታለን። እና በጣም ልብ ልንለው የሚገባው ነገር እግዚአብሔር ዳዊትን በሄደበት ሁሉ ይጠብቀው ነበር፣ ይከላከልለት ነበር፣ ይጋርደው ነበር። ስለዚህ ዛሬም ልክ እንደ ዳዊት በእኛ ህይወት ላይ ማለት ነው፣ በእኛ በግላችን ህይወት፣ በቤታችን፣ እናንተም በምትሰሙት ሰዎች ህይወት ላይ እግዚአብሔር ጣልቃ እየገባ ጠበቃ ሆኖ እየተንከባከበ ወደ ድል ሊያደርሰን የሚችል አምላክ እንዳለን ልታምኑ ይገባል። ክብር ለጌታ ይሁን። ስለዚህ ዳዊት እግዚአብሔር እንዴት እንደጠበቀው በዳዊት ህይወት እንመለከታለን። ሁለተኛ ሳሙኤል ምዕራፍ 8 ሄዳችሁ ተመልከቱ። አጎራባቾቹን እንዴት ከጎረቤት አገሮች እንዴት እንደጠበቀው፣ በአሕዛብ እንዳይጠቃ እንዴት እንደተከላከለለት፣ ድል እንዴት እንደሰጠው፣ እግዚአብሔር በዙሪያው ካሉ ጠላቶቹ ሁሉ እንዴት እግዚአብሔር እንዳሳረፈው የሰጠውን ህይወቱን እንመለከታለን ማለት ነው። ስለዚህ በዛ በመጽሐፍ ቅዱስ ተጽፎ እናገኛለን።
መጽሐፍ ቅዱስ ለትምህርታችን ለህይወታችን ስለተጻፈ እኛም ከዚህ ህይወት የምንማረው እግዚአብሔር እኛንም ከሚያሰጋን ጠላት ማለት ስጋት ማለት ነው። ጠላት ማለት ፍርሃት ማለት ነው። ጠላት ማለት መሸበር ማለት ነው። ጠላት ማለት መሸነፍ ማለት ነው። ጠላት ማለት ያለን ነገር የሚወስድና የሚበዘብዝ ማለት ነው። ስለዚህ ከነዚህ ነገሮች ሊያሳርፈን እንደሚችል ማመን መቻል አለብን ማለት ነው። ስለዚህ ጠላት የሆነብን ምናልባት ኑሮ፣ ኢኮኖሚ፣ ማህበራዊ ነገር በተለያየ ነገሮች ልደረድሩት ትችላላችሁ። ከነዚህ ሁሉ ነገሮች እግዚአብሔር ሊያሳርፈን እንደሚችል ማመን አለባችሁ ማለት ነው። በከባድ ጊዜ በድቅድቅ ጨለማ ወቅት ድቅድቅ ጨለማ ወደ ህይወታችን ቢመጣ በእግዚአብሔር መበርታትና መጽናናት መቻል አለብን ማለት ነው። መዝሙር 46 ከ1 እስከ 5 የምንመለከተው ይሄን ነው። ሁለተኛ በምስጋና የተሞላ በምስጋና መሞላት በጠላቶች ላይ ድል እንድናደርግ ወይንም ታላላቅ የእግዚአብሔር ስራዎች እንዲሰሩ ያደርጋልና ምስጋናን መሞላት በምስጋና ህይወት የመሞላት ወይም እግዚአብሔርን ማመስገን፣ እግዚአብሔርን ማክበር፣ እግዚአብሔርን ከፍ ማድረግ መማር መቻል አለብን። በምስጋና የተሞላ ህይወት ያስፈልገናል ማለት ነው። ሌላው ስሙን የሚያከብር ጌታ ላደረገልን ነገር ወይም ለሰራልን ስራ ለኛ ለተጠነቀቀልን ጥንቃቄ እግዚአብሔርን በማክበርና ራሳችንን ደግሞ በዚህ ውስጥ በማጽናናት የእግዚአብሔርን ክብር፣ ሞገስ፣ በረከቱን ማየት እንድንችል ያስፈልጋል ማለት ነው። ስለዚህ እግዚአብሔር ከኛ ጋር ያለው ግንኙነት ምን ይመስላል ካላችሁ፣ እግዚአብሔር ስለኛ ያለው ሐሳብ ምንድነው ካላችሁ፣ እግዚአብሔር ሁል ጊዜ በመገኘቱ እኛን ይባርከናል፣ በመገኘቱ እኛን ይጎበኘናል። አምላካችን፣ መጠጊያችን፣ ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወስዱ ምን አንልም? አንፈራም። ለምን ከተባለ ጉዳዩ የሚያስፈራ ስላልሆነ ሳይሆን ጉዳዩ እግዚአብሔር ከኛ ጋር ነው ያለው ማለት ነው። በመከራ ጊዜ፣ በአስጨናቂ ጊዜ፣ በከባድ ጊዜ፣ ነገሮች ውስብስብ ባሉ ጊዜ መፍራት የለባችሁም። ከመፍራት ይልቅ የበለጠ በእግዚአብሔር መታመን እንዲሆንላችሁ፣ የበለጠ እግዚአብሔርን መደገፍ፣ የበለጠ ከባድ ነገር አይመጣም ወይም ከባድ ነገር ወደ ህይወታችን አይመጣም እያለን አይደለም። ከባድ ነገር በመጣ ጊዜ ወይም አስቸጋሪ ነገር በመጣ ጊዜ፣ ሰልፍ በመጣ ጊዜ፣ መከራ በመጣ ጊዜ፣ ጨለማ በመጣ ጊዜ፣ ጩኸት በህይወታችሁ ላይ ወከባ፣ ክስ፣ ብዙ ነገሮች ወደ ህይወታችሁ በመጣ ጊዜ ማድረግ ያለባችሁ ይበልጥ በእግዚአብሔር መታመንና መደገፍ ነው ማለት ነው። ስለዚህ ዛሬ የምንጠይቃችሁ ጥያቄ ዛሬ ሰዎች በምን ሁኔታ ውስጥ ነው ያላችሁት? በምን አይነት ሁኔታ ውስጥ ነው ያላችሁት? ይህን መልእክት የምትሰሙ ሰዎች፣ ይህን መልእክት ደግሞ ለሌሎች ያደረሳችሁ ሰዎች በምን ሁኔታ ውስጥ ነው ያላችሁት? ስለዚህ ዛሬ እንድንላችኋለን፣ መሸሻችን እግዚአብሔር ነው፣ ማምለጫችን እግዚአብሔር ነው። እግዚአብሔር ሁልጊዜ የሚከታተለን፣ እግዚአብሔር ሁልጊዜ የሚጠብቀን፣ በጥሩ መሰረት ላይ እንድንሆን በአስተማማኝ መሰረት ላይ እንዳለን እንዲሰማን እግዚአብሔር ያደርጋል ማለት ነው። ስለዚህ እግዚአብሔር በእኛ ህይወት ላይ ያደረገው ነገር ምንድን ነው ካላችሁ፣ በአስተማማኝ ነገር ላይ የተቀመጠን ሰዎች ነን ማለት ነው። በአስተማማኝ እጅ ላይ ነን፣ በአስተማማኝ መሰረት ላይ ነን፣ በአስተማማኝ ሁኔታ ላይ ነን። ሁኔታው አስተማማኝ ያደረገን ሁኔታው ወይም ደግሞ ያለንበት የምድር ሁኔታ ወይም ደግሞ ምድራችን ያለችበት ሁኔታ ወይም ደግሞ እኛ በግል ያለንበት ወይም እናንተ የምትሰሙን ሰዎች በግል ያላችሁበት ሁኔታ ሳይሆን አስተማማኝ ያደረገው የእግዚአብሔር አብሮነት ነው። የእግዚአብሔር አብሮነት ነገሮችን አስተማማኝ አድርጓቸዋል ማለት ነው። ስለዚህ ክስረታችንን የሚያወሩ፣ ውድቀታችንን የሚያወሩ፣ መጥፋታችንን የሚያወሩ፣ ኪሳራችንን የሚያወሩ፣ ውድቀታችንን የሚያወሩ፣ ስጋቶች፣ የተለያዩ ጨለማዎች፣ ምድረ በዳዎች ባሉበት ሁኔታ ውስጥ የኛ መልእክት እንዲህ በሚል ነገር እንነግራችኋለን። በአስተማማኝ መሰረት ላይ ናችሁ። ከእግዚአብሔር ጋር ያላችሁ ሰዎች፣ ከእግዚአብሔር ጋር እንደሆናችሁ የሚሰማችሁ ሰዎች፣ ከእግዚአብሔር ጋር በህይወታችሁ የተጣበቃችሁ ሰዎች፣ ከእናንተ ጋር ያለው የማይተኛው የማያንቀላፋው ዘወትር የሚጠብቃችሁ፣ የሚረዳችሁ፣ የሚያግዛችሁ፣ አቅም ጉልበት የሚሰጣችሁ እግዚአብሔር ከእናንተ ጋር ነው። ስለዚህ እግዚአብሔር አንዱ እኛን ከባረከበት በረከት አንዱ አብሮነቱ አማኑኤል። ስለዚህ እግዚአብሔር ከእናንተ ጋር እንደሆነ እንድታውቁ ያስፈልጋል ማለት ነው። ቀጣዩን 10 ደቂቃ መከተልና ቪዲዮዎችን ለሌሎች ማድረስ በጣም መልካም ነው። እግዚአብሔር አምላክ ይባርካችሁ። ታግሳችሁ ስለሰማችሁን እናመሰግናለን። አድርሱ። ጸጋ ከሁላችሁ ጋር ይሁን።
እግዚአብሔር ከእናንተ